ሰላም እንዴት ናችሁ? ሁሉ ሰላም። ይሄ የምታዩት ኮምቦልቻ ነው የሚሄደው። ኮምቦልቻ ደሴ ኮምቦልቻ ማለት ደሴ ነው። ደሴ ተንታ ነው የሚሄደው። ተንታ 1 2 3 4 5 6 7 8 9 ሌላም አለ። ተንታ ነው የሚሄደው። አዳዲስ አሰራሮች ይዤ መጥቻለሁ። ከ3 ጊዜ በላይ የምትልኩ ከ2 ጊዜ በላይ የላካችሁ በአመት ውስጥ በሶስተኛው በ6 ብርና በቻርጅ 150 ብር ይሄድላችኋል ማለት ነው። ሀሳብ ያላችሁ እኔም ብቻ አናግሩኝ፣ በእኔ ስራ ጉዳይ ማለት ነው። በሌላው ጉዳይ አይመለከተኝም። ኦኬ። ስለዚህ ይሄ እያንዳንዱ መረጃ ይሰጣቸዋል ለነሱ እቃውን ሲልኩ፣ እህቶቻችን እቃውን ሲልኩ መረጃውን ያገኛሉ ማለት ነው። መረጃ ብቻ አይደለም፣ ወሬ ብቻ አይደለም። ይሄ ከደረሰኝ በላይ ነው። ቪዲዮ ንብረታቸው እንዴት ታሽጎ ሲቀመጥ ቪዲዮ ራሱ ከደረሰኝ በላይ ማስረጃ ነው፣ ህጋዊ ማስረጃ ነው ከሚሰጣቸው ደረሰኝ በላይ ማለት ነው። ምንድን ነው የሆነው? አይሆንም። ውስጥ ይግባ። እንደዛ ነው የምላችሁ። አዳዲስ አሰራሮች ይኖራሉ። ኮፕሊንክ ብታደርጉ አሪፍ ነው። ስለዚህ እቃዎቹ እንደዚህ ናቸው። በዚህ መልኩ አለ። እኛ የምልከው 2 እና 3 እያደረግን ነው የምልከው። ስንቀበል እንደዚህ ነው፣ ሲላክ ደግሞ ይለያያል ማለት ነው። በጣም ብዙ እቃ ያላችሁ እህቶች አናግሩኝ። እኔን ነው እኛ ጋር ጥሩ ዋጋ እንሰጣችኋለን። በየቤታችሁ እንደዚህ እየመጣን እናሽገዋለን። ኦኬ 1 2 3 4 5 6 7 8 9 ውስጥ አለ ሻንጣ 10 እቃ ማለት ነው። እዚያውን አዲስ አበባ ደውልና የተቀባይ ስምና ስልክ አወጣለሁ። ደሴ ተንታ ነው የሚሄደው። ደሴ ተንታ ኮምቦልቻ። ትክክል። እኔም እንደዛ መመላለስ እስቲ መስመር ውስጥ ያስገባኝ መስመር ውስጥ አስገባኝ እያልሽ እየተቆጣሽ ሲስተር፣ እስቲ ካለ እነግርሻለሁ፣ ካለ እነግርሻለሁ። ግን እሱ ሌላ ስራ ለሚሰሩ ያዋጣቸዋል። ሻንጣ ብቻ አያዋጣም። ኦኬ ካለ እነግርሻለሁ። እላው ላይ ለማደረመው በትነው እንደዚህ መዞሩ አይቀርም። ፕላስተሩ እንደዚህ በትነው እጥፍ አድርገው እንደዚህ መጠቅለል አይሻል? ይሄን ጠርዙን ይከላከልላል። ይሄ የሚበላው እንደዚህ ጥፍ yes እና እንደዛ ነው የምላችሁ። እቃዎቻችሁ እንደዚህ ታሽገው ጽድት ብለው ይሄዳሉ ወደ ኢትዮጵያ ማለት ነው። የሚከፈተው የጉምሩክ ብቻ ነው። ዱባይ ላይ እቃ አይከፈትም። ዱባይ ላይ እቃ ይከፈታል ካሏችሁ ውሸታቸው ነው። ዱባይ እቃ አይከፈትም። ለማንኛውም አዳዲስ ነገሮች ይኖራሉ። በየቦታው እየገባን እንጭንላችኋለን። በእኔ የምልካቸው ካርጎች እኔ ይዣቸው መጣቸው ከስተመሮች በእኔ ደረሰኝ በማማር ለምትልኩ በአመት ውስጥ 2 ጊዜ ደረሰኝ